ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ ወገኖቼ ሆይ ከአላህ ውጭ በትክክል የሚገዙት አምላክ የላችሁም የምትገዙት አምላክ የላችሁምና እሱኑ ብቻ ተገዙ አላቸው። ወአንሻአኩም ሚነል አርድ ወስተዕመረኩም ፊሃ ምድር ላይ ፈጠራችሁ አስገኛችሁ ምድርን ደግሞ እንድታሸበርቅና ምን እንድታደርጓት እንድታበለጽጓት እንድትገነቧት አደረገ። ፊሃ ፈስተግፊሩ ምህረት ጠይቁት ثم توبوا إليه ወደሱ ተመለሱ ኢነ ረቢ ቀሪቡን ሙጂብ የኔ ጌታ ቅርብና ይቅርታን ጥያቄን መላሽ ኢንሻአላህ የአላሁ ሱብሓነሁ ወተዓላ ፍቃዱ ሆኖ ሳምንታዊ ፕሮግራማችን ላይ ከተገናኘን ጥያቄና መልስን በተመለከተ ከናንተው ወደ እናንተው አንዳንድ ነገር እስከዛው ድረስ የተወሰነች አከል እንባባል። አላህ ሱብሓነሁ ወተዓላ እኔም በመናገረው እናንተም በመትሰሙት አላህ ተጠቃሚ ያድርገንና ማለት ነው። ለላህያሉ ጌታ አላሁ ሱብሓነሁ ወተዓላ እኛ የሰው ልጆች ደካሞች ነንና በመናጠፋው ጥፋት ላይ ወደ ለላህያሉ ጌታ ወደ አላህ ሱብሓነሁ ወተዓላ እንድንመለስ የተለያዩ የቁርአን አንቀጾችን አምጥቷል። ወከዛሊከ ነብዩ አለይሂ ሰላቱ ወሰላም የነገሩንና ያስረዱን የተለያዩ ወደ ተውባ ቅስቀሳ ያደረጉብን አለ። ይህንን ተኮር የሆነ አጠር ያለች ወደ እናንተ አስተላልፋለሁ ኢንሻአላህ። ወመንዙ بدأ الخليقة قد أخطأ أبو البشر جميعا አደሙ አለይሂ ሰላም የሰው ልጆች ያው አፈጣጠራቸው ከተጀመረበት ጀምሮ ከአባታቸው ከአደም አለይሂ ሰላም ጀምሮ ያው የተወሰነ ስተቶች ይኖራሉ። ومنذ بدأ الخليقة قد أخطأ أبو البشر جميعا آدم عليه السلام فعصى أمر ربه بإغواء من الشيطان الرجيم ثم تاب وأناب فاجتباه الله عز وجل وتاب عليه ለላህያሉ ጌታ አላህ ሱብሓነሁ ወተዓላ የነብዩላህ አደምን የአባታችንን የአደምን ክስተት ነግሮናል። ከኋላ ያስረዳንና ስለ ታሪኩ ስለ ሂደቱ ስለፈጠረው ሙኻለፋ ያንን ነግሮናል። ምናልባትም ይህንን ታሪክና የአደምንና የሐዋን ሁኔታ መረዳታችንና ማወቃችን ተስፋ አስቆራጭ ሳይሆን ተስፋን የሚያለመልም አንድ ገጽ ይላል። ሁለተኛ ገጽ እንደዚሁ የአላህ ሱብሓነሁ ወተዓላ ላይ ምናልባት ስተት እየፈጸመ ያለ አካል ይህ አካል ወደ ጌታ ወደ አላህ ሱብሓነሁ ወተዓላ እንዲመለስ ማለት ነው እንዲመለስ ይጋብዘዋል። ومنذ بدأ الخليقة قد أخطأ أبو البشر جميعا آدم عليه السلام فعصى أمر ربه የጌታውን ትእዛዝ ጣሰ። ያው በሰይጣን አሳሳችነት ማለት ነው እና ወደ ጌታውም ተመለሰ። አላህ ሱብሓነሁ ወተዓላ መረጠው። ይሄ ግልጽና ግልጽ ነው እና የሚታወቀው ምንድነው ሰይጣን ምን ጊዜም እኛን በማሳሳትና የተለያዩ እኩይ ስነ ምግባር ላይ እንድንሰማራ ይገፋል፣ መረቡን ይዘረጋል፣ ብዙ ነገር ያደርጋል፣ ይቀሰቅሳል፣ ያባብሳል፣ ነገራቶችን በሰዎች መካከል ይዘይናቸዋል፣ ያሱባቸዋል፣ ሀያ ይላል፣ ይቀሰቅሳል፣ ብዙ ነገር ያደርጋል። እናም ለላህያሉ ጌታ አላህ ሱብሓነሁ ወተዓላ ደግሞ በዚህ ተቃራኒው ባሮቹ ወደሱ ሲመለሱ እጅግ በጣም ይደሰታል። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ቁልጭ አድርገው እንደነገሩን ማለት ነው። እና ለምሳሌ ተውባ ላይ ምን አለ? ተሽመሉ التوبة جميع التائبين بصدق وإخلاص ولولاها لفقد الإنسان الأمل في رحمة الله ወደ አላህ ሱብሓነሁ ወተዓላ መመለስ የሚለው ሁሉ ገብ ነው፣ ሁሉን አካታች ነው፣ ሰዎችን ሁሉ ይዛል፣ የወንጀልን አይነት ሁሉ ያካትታል። ይሄ ወንጀል ሲቀር ከዚህኛው ወንጀል ያኛው ኃጢያት ሲቀር ይሄንኛው አይደለም። ሰዎችንም እነከሌና እነከሌ ሲቀሩ ማለት ይሄ ሁሉንም ያጠቃልላል። የሰው የታኢቦችን አይነት ያጠቃልላል። ወደ አላህ ሱብሓነሁ ወተዓላ በትክክል የተመለሱትን የተውባን የአላህ ሱብሓነሁ ወተዓላን ያንን የተውባን ፈضል እንደሚያጎናጽፋቸው ለላህያሉ ጌታ አላህ ሱብሓነሁ ወተዓላ እንደነገረን እዛ ውስጥ ይካተታሉ። ባይሆን ተውበት ባይኖር ኖሮ ሰው እንዳጠፋ አንተማ የሰራው ስራ አልቆልሃል፣ አትለቀቅም፣ ጠብቅ፣ ቆይ እየተባለ የሰው ልጅ ቢኖር ኖሮ ተስፋ ይቆርጣል።
ተስፋ ይቆርጣል። የሰው ልጅ ምንም አይነት በአላህ እዝነት ላይ ተስፋ ይኖረው واستمر الذنوب ኃጢአትንም በዛው ይቀጥላል ይለማመዳል وظل سائرا في غيه وطغيانه በጥመቱም ላይ በዛው እየለመደ እያለ ይቀጥል ነበር። ነገር ግን አላህ Subhanahu Wa Ta'ala እዝነቱን አሳየው። ለዚህም በጣም ማሳያውና ትልቁ ምንድነው ካላችሁ አላህ Subhanahu Wa Ta'ala በተከበረ ቁርአኑ እንዲህ ይላል ቁል በላቸው ያ ዒባዲየ الذين اسرفوا على انفسهم እነዛን ባሮችን በአላህ Subhanahu Wa Ta'ala በህይወታቸው ላይ ብክነትን የፈጠሩትን ባሮች እናንተ ባሮች ሆይ እነዛን ባሮችን በላቸው በህይወታቸው ላይ ብክነትን የፈጸሙትን ማለት ነው። ላ ተቅነጡ ተስፋ አትቁረጡ በላቸው من رحمة الله ከአላህ ዝነት ተስፋ አትቁረጡ إن الله يغفر الذنوب جميعا الله سبحانه وتعالى ኃጢአትን ሙሉ በሙሉ ይመራል إنه هو الغفور الرحيم እሱ ምህረተ ሰፊና አዛኝ ሩህሩህ ነውና ይቅር ባይ ነው የሚለው ይህን መልእክት አስተላልፍልኝ ብሎ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ነገር ይላል። ብዙ የተውባ አያዎች አሉ። እነዚህን መሰረት አድርገን በመያዝ ወደ አላህ Subhanahu Wa Ta'ala እንድንመለስ ወነጀልክ አልወነጀልክ አጥፍቻለሁ አላጠፋሁ የሚባል ነገር የለም። አጥፊ ነው ብዙ ነገር እናጠፋለን። ባታጠፋም ተመለስ ወደ አላህ Subhanahu Wa Ta'ala ተመለስ إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما الله وديجتو يتملس بالله يامن ملكام سرانم يسرى ياسك እነዚህ አካላቶች ኃጢአቶቻቸው ወደ መልካም አላህ ይቀይርላቸዋል። አላህ ምህረተ ሰፊና አዛኝ ሩህሩህ ነውና ይላል ለሐያሉ ጌታ አላህ Subhanahu Wa Ta'ala። ለመሆኑ ተውባ ሐቂቃው እውነታው ምንድነው? ይሄንን ያዙልኝ። ምትገርም ጽንሰ ሐሳብ ነው። الرجوع الى الله تعالى ተውባ ማለት ወደ አላህ መመለስ ነው። التزام فعل ما يحبه الله عز وجل ظاهرا وباطنا وترك ما يكرهه ظاهرا وباطنا አላህ የሚወደውን ነገር ظاهرا وباطنا መስራት አላህ የሚጠላውን ظاهرا وباطنا መተው ይሄ ነው የተውባ አስሉ። ታበ የቱቡ ተውበተን ወመታበን ብለን ስንል አይ ረጃዓ ኢላ ረቢ ወደ ጌታው ተመለሰ ወደ አላህ ተመለሰ ከነበረበት አዘቅት ወጣ የሚለውን ይህንን መልእክት ያስተላልፋል። ፈተውባ في حقيقتها اذا اسم لمجموع امرين ሁለት ነገር ትይዛለች ተውባ። አንደኛ ወደሚወዱት ነገር መመለስ الرجوع الى المحبوب وهو جزء من مسمى ወደሚወዱት ነገር መመለስ والرجوع عن المكروه وهو الجزء الاخر ይሄ ነው ውስጧ የያዘችው ጽንሰ ሐሳብ። فليست التوبه اذا مجرد الترك ተውባ ማለት فليست التوبه مجرد الترك ዝም ብሎ መተው አይደለም። ተውባ ማለት የሚጠሉትን ነገር አላህ የሚጠላውን ትቶ አላህ ወደሚወደው ነገር መመለስ ነው። ይሄ ነው ተውባ። አዎ ኢዘን እንደዛ ከሆነ ተውባ ማለት የሚሰሩትን ማዕሲያ ማቆም ማለት አይደለም። አዎ ማቆም ወደ ትክክለኛው መመለስ መጸጸት ይሄንን ይዞ በውስጡ አምቆ ያለ ነው ተውባ የሚባለው ነገር ማለት ነው። የሰው ልጅ ان الانسان لا يخلو من معصيه ابدا የሰው ልጅ ሲባል ከኃጢአት ነፃ አይሆንም፣ አይጸዳም፣ አይጠራም፣ ያበላሻል። እኔ እንደዚህ ነኝ፣ እኔ ሰለፊይ ነኝ፣ እኔ እኮ አቂዳ የተስተካከለ፣ እኔ መንሃጅ እንደዛ፣ እኔ እኮ እንደዚህ ነው የማደርገው። የፈለከውን ነገር ብትሆን የሆነ ኃጢአት ላይ መውደቅህ አይቀርም፣ ትወድቃለህ። አወዳደቅህ ይለያያል እንጂ أن كل بشر لا يخلو عن معصية بجوارحه بتكل سونته كهاتيات አይጸዳም የሰው ልጅ فإن خلا في بعض الأحوال عن معصية الجوارح በሰውነቱ ባይሰራ فلا يخلو عن الهم بالذنب بالقلب لا አድርገው አላድርገው ትንቅንቅ ይገባል። ወይ ይሰራዋል በአካል ወይ ይመኘዋል ወይ ያስበዋል ወይ ፕላን ያወጣል እንደው አይቀርለትም። فإن خلا من بعض الأحوال عن الهم ማሰቡ ቢቀር فلا يخلو عن وساوس الشيطان ሰይጣን እሱን ከመገፋፋት አይዘነጋም። ምን بإرادة الخواطر المتفرقة المذهل عن ذكر الله عز وجل አላህን ከመዝከር የሚያቋርጥ ነገር ቢዚ የሚያደርገን ነገር አለ። ማዕሲያ እኮ ወንጀል እኮ ነው ትግር ይለያል እንጂ። ስለዚህ የሰው ልጅ ከዚህ ስለማይጠራ ለኢላህ ያሉ ጌታ ደግሞ ለዚህ አዘጋጀ። ምንን ተውባን አዘጋጀ። ይሄ እኮ የአላህ ዝነት እኮ ነው ዒባደላህ። ولما كان الامر كذلك كان كل انسان مفتقرا الى التوبه
የሰው ልጅ ምን ያስፈልገዋል ማለት ነው? ወደ አላህ መመለስ፣ ወደ ጌታው መመለስ። አትጀነን፣ አትኮፈስ፣ በወንጀለኞች አትሳለቅ። በወንጀለኞች እኔ ንጹህ ነኝ ብለህ ራስን አትኮፍስ፣ ራስን ቁጥር አታደርግ። አይታወቅም ወደፊት ያለ የሚጠብቀን ነገር አናቅም። አትኮፈስ፣ ወደ ተውበት ጋብዝ። ተውበት፣ አስቶበት፣ ተውበት በል፣ ፈዲላውን ተናገር። አንተም ስራበት፣ እኔም እንስራበት፣ እኛም እንስራበት። ነገር ግን አትኮፈስ። ሰዎች እንዲመለሱ ነው እንጂ መኮፈስ የሚባል ነገር ጥሩ አይደለም። من أجل الطاعة توبة مالك من أجل الطاعة ሰው ተውባ የሚባል ነገር ትዝ የሚለው የሆነ ጥፋት ሲያጠፋ ከዚህ ነገር ልትወብት የሚለው ነው። ተውበት ብዙ የምትወብትበት አለ፣ ብዙ የምትወብትበት ነገር አለ። ይሄ خلق الأنبياء والمرسلين ويتصاحب البشرية منذ آدم عليه السلام። የሙርሰሎች እኮ ባህሪ እኮ ነው፣ የነሱ ጸባይ እኮ ነው፣ የነሱ መገለጫ ነው፣ የነሱ ማንነት እኮ ነው ተውባ። የነብያቶች የሙርሰሎች እኮ ነው። ከአደም ጀምሮ ቁርአን እንኳን ይነግረናል። ከአደም ጀምሮ አላህ ምን አለ በቁርአን? ፈተለቃ አደሙ ሚን ረቢሂ ከሊማት ፈተበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። ለኃያሉ ጌታ አላህ ምን አለ? አደም ከጌታው አረፍተ ነገሮችን ተቀበለ። ፈተበ ዐለይሂ በሱም ላይ ተመለሰለት፣ ተውበቱን ተቀበለው። ኢነሁ ሁወ ተዋቡ ረሒም ይላል። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ይህን ይላሉ ሙፈሲሮች ሲናገሩ አንተ ምህረትን ካላደረክልን ከከሳሪያን እንሆናለን ይቅር ካላልከን። ይህን አሉ። ተመለሱ አደምና ሐዋ ወደ ጌታቸው፣ አላህ ተቀበላቸው። ፈተለቃ አደሙ ከሊማት ሚን ረቢሂ ከሊማት ፈተለቃ አደሙ ሚን ረቢሂ ከሊማት ፈታበ ዐለይሂ ኢነሁ ተዋቡ ረሒም። ተመልከቱ። ثم تتابع الرسل ይኸው ነብያቶች ከዛም በኋላ መጡ። እያንዳንዱ ወደ ተውባ ጥሪ ያድርጓል። مثلا قال هود عليه السلام يقول قال هود لقومه من አላቸው? استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزيدكم قوة إلى قوتكم ولا تتولوا مجرمين አለ። استغفروا ربكم ጌታችሁን ምህረት ጠይቁት አለ። ለኃያሉ ጌታ አላህ Subhanahu Wa Ta'ala ሲነግረን ማለት ነው። ሁድ ያሉትን ሁሉ ህዝቦቻቸው ምን አሉ? استغفروا ربكم ጌታችሁን ምህረት ጠይቁት ثم توبوا إليه ከዛ ወደሱ ተመለሱ يرسل السماء عليكم مدرارا በእናንተ ላይ ዝናብን ቀጣይነት ያለው ዝናብን ይለቅላችኋል፣ ያንቧቧላችኋል፣ ይለቅላችኋል። ويزيدكم قوة إلى قوتكم ويزيدكم قوة إلى قوتكم ባላችሁ ኃይል ላይ ኃይል ይጨምርላችኋል፣ በጉልበት ላይ ጉልበት ይጨምርላችኋል። አያችሁ አቅም ጤናማ ወንያም ፏያልክ ለመሆን ትፈልጋለህ? ቱብ ኢላላህ ወስተግፊር hatta ጤናማ ያደርጋል። ጤናማ አቅም ጉልበት ጀማዑ ጉልበት እንዲያገኝ እስትግፋር ማብዛት፣ ተውባ ማብዛት። አያችሁ ይሄንን እንይዛለን። ከዚህ ላይ ዝናብ እንዲመጣ እስትግፋር ተውባ፣ አዝመራው እንዲይዝ እስትግፋር ተውባ፣ ጦርነት እንዳቆም እስትግፋር ተውባ፣ የሚመጣብን የመሬት መንቀጥቀጥ ቢነሳ እስትግፋር ተውባ። ኸይር ነገር ነው፣ መልካም ነው። ለኃያሉ ጌታ አላህ Subhanahu Wa Ta'ala ብዙ የጥፋት በሮችን አላህ Subhanahu Wa Ta'ala ይዘጋል። ይሄ ይጠቅመናል። وهذا صالح عليه السلام يقول عنه القرآن في دعوته لقومه እንዲህ ይላል ቁርአን وإلى ثمود ወደ ተሙዶችም ላክናል አኻሁም ሷሊሃ ወንድማቸውን ሷሊህን ላክንላቸው ቃለ አላቸው لا اعبدوا الله ما لكم من إله غيره ወገኖቼ ሆይ ከአላህ ውጭ በትክክል የሚገዙት አምላክ የላችሁምና እሱኑ ብቻ ተገዙ አላቸው። ወአንሻአኩም ሚነል አርድ ወስተዕመረኩም ፊሃ ምድር ላይ ፈጠራችሁ አስገኛችሁ፣ ምድርን ደግሞ እንድታሸበርቅና ምን እንድታደርጓት እንድታበለጽጓት እንድትገነቧት አደረገ። ፊሃ ፈስተግፊሩ ምህረት ጠይቁት፣ ثم توبوا إليه ወደሱ ተመለሱ። ኢነ ረቢ ቀሪቡን ሙጂብ የኔ ጌታ ቅርብና ይቅርታን ጥያቄን መላሽ ነው፣ ዱዓን ተቀባይ ነው። እንግዲህ ምድርን እንዲገነቧት አደረገ አላህ Subhanahu Wa Ta'ala። ይሄንን አደረገላቸው። አዎ ኒዕማውን ነገራቸውና ሆ አንሻአኩም ሚነል አርድ ወስተዕመረኩም ፊሃ መሬት ላይ አስገኛችሁና ከዛ መሬትን እንድትኖሩባት እንድትገነቧት አደረገ፣ እንድትኖሩባት አደረገ። ይሄን አደረገ። አዎ ስለዚህ ምህረት ጠይቁት፣ ወደሱም ተመለሱ አላቸው ወገኖቹ። ይሄ ነው ተመለሱ። ነብዩ ሁሉ አዟል። وهذا شعيب عليه السلام يقول لقومه واستغفروا ربكم ثم توبوا إليه إن ربي رحيم ودود
واستغفروا ربكم ጌታችሁ ምህረት ጠይቁት ثم توبوا إليه ከዛ ወደሱ ተመለሱ إن ربي የኔ ጌታ رحيم አዛኝ ሩህሩህና ወዱድ ባሮቹን ወዳድ እሱም ወደ ባሮቹ ተወዳጅ የሆነ ጌታ ነው አያችሁ واستغفروا ربكم ثم توبوا إليه ነብያት ሁሉ ያደረገው ጥሪ አትሰልችህን ተናገር እናጠፋለን ሰው ራሱን እንቁ አድርጎ ምንም አይነት እንከን የሌለበት በቃ የታጠበ ዳይመንድ አድርጎ ቆጥሮ በሌሎች ላይ ይመሳለቃል ላ ያ ወንጀለኛ አታቅም አንተ እኔና አንተ የሚታየን ውጫዊ ገጹ ይሆናል ምናልባት አው ግን ለሊት ከጌታው ጋር ይገናኝና ያ አላህ ያ ረብ እነሱ አኺራ ላይ ያ አጥፍቻለሁ እኔ ወንጀለኛ ነኝ ያላንተ የሚመረኝ የለም በቃ ያ አላህ ብሎ ወንጀሉን አብሶ ይሆናል እዚህ ሲሳለቁበት እዛ ሂዶ ይሆናል እሱ ነገር ግን እኛ نحكم بالظاهر ያ ስለሆነ ነው ማዕሲያ اذا كان مجاهدا في معصيته ማለት ነው توب الى الله ከማለታችን ጋር نعم ነገር ግን ተመለከቱ ይሄ የመላው የነብያቶች ጥሪ ነው وهذا موسى عليه السلام يلجأ الى التوبه ليتخذها مسلكا الى غفران ربي ورضا የጌታውን ውደታ የጌታውን ምህረት ለማግኘት እንደ መግቢያ አድርጎ ተጠቅሞታል ነብዩላህ موسى عليه السلام ولما جاء موسى لميقاتنا وكلمه ربه قال ربي أريني أنظر إليك قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني فلما تجلى ربه للجبل جعله دكا وخر موسى صعقا فلما أفاق قال سبحانك تبت إليك وأنا أول المؤمنين نبي الله موسى عليه السلام موسى عليه السلام በመጣ ጊዜ በቀጠሯችን አለ እና ጌታውን ባናገረው ጊዜ قال ربي ጌታዬ ሆይ አለ አሪኒ እስኪ አንተን አሳየኝ እስኪ አንተን አሳየኝ انظر اليك ለህ እስኪ አሳየኝ አንተን አለው قال لن تراني እኔም በፍጹም አታየኝም እዚህ ዱንያ ላይ አለ ولكن انظر الى الجبل ነገር ግን ወደዚህ ወደ ግዙፉ ተራራ ተመልከት فإن استقر مكانه እኔ ገለጥለታለሁ ለጋራው ከተቋቋመና እሱ ከረጋ فسوف تراني ያን ጊዜ ታየኛለህ አይሆንም ደግሞ ይሄ فلما تجلى ربه للجبل ለጋራው ለተራራው ጌታው በተገለጠለት ጊዜ አለ جعله دكا ስብርብር ድቅቅ አደረገው አለ وخر موسى صعقا موسى ራሱን ስተወደቀ فلما أفاق ልክ ሲያንሰራራ قال سبحانك ጌታዬ ሆይ ጥራት ይገባ توبت إليك ወደ አንተ ተመልሻለሁ ይሄንን መጠየቅ አልነበረብኝም አለ وانا اول المؤمنين አለ የመጀመሪያው አማኝ እኔ ነኝ አለ እዛው ባለው እንግዲህ ተመልከቱ توبت إليك والتوبة خلق نبينا عليه الصلاة والسلام كما أخبر بذلك أبو هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام اندسر الله سمعت الله على من أبو هريرة رضي الله تعالى عنه توبة የሚባለው የነብዩ عليه الصلاة والسلام ባህሪ ስለሆነ የነብያቶችን የነገርኳቸው የነብዩ ባህሪ ነው فيما أخرجه الإمام البخاري رحمه الله تعالى ተመልከቱ አቡ ሁረይራ ምን አሉ ነብዩ عليه الصلاة والسلام ነብዩን عليه الصلاة والسلام ሰምቻለሁ ነብዩን عليه الصلاة والسلام ሰምቻለሁ እንግዲህ ተውባ የሁላቸው የነብያት ባህሪ ነው ነብያት ሁሉ ህዝባቸውን ወደ ተውባ ጋብዘዋል ቀስቅሰዋል አባብለዋል ኑ ተመለሱ ብለዋል ይሄንን በደንብ እናያዘው ምን አሉ ነብዩ عليه الصلاة والسلام የነብዩ عليه الصلاة والسلام ባህሪ ነው አዎ ምን አሉ እንዲህ ሲሉ ነብዩን ሰምቻለሁ والله إني لا أستغفر الله وأتوب إليه في اليوم أكثر من 70 مرة أني على النبي عليه الصلاة والسلام بقى نست وديجتها أملسالله مهرة متأيقالله كسبع الزبالة يعلو الرسول عليه الصلاة والسلام الذي غفر الله عز وجل له من ذنب ما تقدم من ذنبه وما تأخر يعلفون يورث تنحات يأتاجون الله سبحانه وتعالى مرواتشوال لكم نقر قم كان يستغفر ويتوب إليه ورقيته يملس نبرا نبي عليه الصلاة والسلام يهنكو نبي معناته يملس نبرا نقروا اسكمتوا بذين لما الله أو اندزوا أهونم نبي عليه الصلاة والسلام بلوا يا أيها الناس أن أنت يسول جوت شوال
ما مسلم بزق توبوا إلى الله ودع الله تملسوا فإني أتوب في اليوم إليه 100 مرة أنا بقالوس 100 ጊዜ ወደ ጌታ ይመለሳለሁ አሉ ረሱል አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም ኢማሙ ታኢቢን ተመልከቱ ይሄን የተማርነው ይሄን ያስተማሩ ይሄን የሰጡን እንግዲህ የነብያት ባህሪ ነው ነቱብ ኢላላህ ተራጁ ተውባ አድርግ التوبة لا ينقصك التوبة يزيدك عزا على عزك بكبره لا كبر بلقنه لا لقنا إذا كانت المعصية بينك وبين ربك فتوب لا سوى تسرد من الله استغفر الله تبت إلى الله بل ودي الله تملس راسه أنت تقوى الله ودي جيتها تملس أنت تتوق الله يعني طفاتنا أنت تاق الله طفاتنا ياق الله ودي جيتها إذا كانت المعصية منتشرة في العوام وفي الناس يتزرقا يتبتنا طفات صفه كهونه تناغره كهونه استمره كهونه اسرجته كهونه اذا ظهر لك الحق فتب الى الله اظهر توبتك ይሄ ነው አህሉ ሱና ደግሞ ነብያቸውን ይከተላሉ ፏ ብለው ማለት ነው ፏ ብለው ምንም አይጨንቃቸው እንዴ ቶብቱ ስመላቸው አይቶብቱም ለምን ነው የማይቶብቱት ክብራቸውን ዝቅ ማድረግ ነው ትናንትና እንደዚህ ብሎ አስቶበት ነው ስለሚባሉ ሌሎችን ስለሚባሉ አይቶብቱም የህዝብዮች ባህሪ ይሄ ነገር ግን አህሉ ሱና እንደዚህ የላቸው እንደዚህ አይነት ነገር የለባቸው ነብያቸውን ይከተላሉ እግር በእግር ከዚህ በላይ ታዲያ እንዴት አድርገህ ልትከተል ነው ቶበቱ ይለኛል እንደዚህ ይለኛል የሚለው ምን አገባኝ እንዴ እኔ ቀብር ውስጥ እኮ አይገባም እኔ ዝቅዝቅ አድርጎ ለምን ረዳ ያደርግብኝ ለምን አይናገረኝም እንደፈለገ አስቶበት ነው ለምን አይልም ይፎክር ይዝለል ይኮፈስ አንደኛ ይሁን ይብለጠኝ ምን አገባኝ በአላህ ነብይ መካከል ያለው ይስተካከልልኝ እንጂ ተውበት አድርጌ ቀብር ላይ ያለበት ጭንቀት ይልቀቀኝ እንጂ እኔ ጮሃል ወደ ምንድነው ይሄ ከየት የመጣ ነው አይ ወደ አላህ እኮ ነው የምንመለሰው ወደ ሰዎች እኮ አይደለም ወደ ጌታችን ወደ አላህ Subhanahu Wa Ta'ala ስለዚህ ጅግናው ባለበት ቦታ ስታጠፋ ተመለስ ወደ አላህ ተመለስ በቃ ተመለስ አለቀ ምንም እንደው የሚያጨቃጭቅ ጊዜ የሚያሰጥህ ነገር የለም ቱብ ኢላላህ ወተራጃ አለቀ ወደ አላህ ተውባ ይሄ ነው ያስተማሩ ከነብያችን የወረስነው ከታላላቆች የወረስነው ከሐዲስ ከቁርአን የያዝነው ይሄ የተቀበልነው ይሄ ያለውም ይሄ ነው ቅስቀሳውም ይሄ ነው አስተምሮቱም ይሄ ነው የቁርአን ጽንሰ ሐሳብም ይሄ ነው የሚያስረዳውም ይሄ ነው በቃ አባትህ አደም አለይሂ ሰላም አደም የሰው ልጆች አባት خلقه الله عز وجل بيديه الله بجو فتر واسجد له ملائكته وعلمه اسماء كل شيء ولكن عصى ربه አደረገ ግን ፈታል ተመለሰ አለቀ ምን ሆነ ምንም አልሆነም فاجتبه ربه ጌታው መረጠው ምርጥ ነው የምትሆነው ان الله يحب التوابين ويحب المتطهرين ይሄንን ጻፈው ልብህ ላይ አሰመረ በቃ መመለስ የሚባል ነገር ባህሪ ይሆናል ደስተኛ ትሆናለህ ፏተላለህ ፈካ ብለህ ዘና ብለህ ወደ ጌታ ወደ አላህ Subhanahu Wa Ta'ala ተመለሳለህ ሸህነት ይሄ ስላለ አዎ ስለዚህ እንዴ በደንብ ተደርጎ መያዝ ያለበት ነገር ነው ይሄ ልንረዳው የሚገባ ነገር ነው ልንረዳው ልንይዘው የሚገባ ለላህያሉ ጌታ አላህ Subhanahu Wa Ta'ala በብዙ አንቀጽ የተውበትን ፈዲላ የተውበትን ታላቅነት የተውበትን ግርማ የተውበትን ስጦታ እድል የሚገኘው ይሄንን አላህ Subhanahu Wa Ta'ala ነግሮናል አስረድቶናል የምናገኘው ስለዚህ ይሄ ሁሉ እንድንቀየርና እንድንስተካከል ወደሱ እንድንጋበዝ يقول شيخ الإسلام ابن تيمية رحمه الله تعالى والفرح انما يكون بحصول المحبوب والمذنب كالعبد العابد قالوا نبي يتناغروتنا حديث እኮ ነው رسول عليه الصلاه والسلام اما والله لله اشد فرحا بتوبه عبده من الرجل براحلته بل الى اخر الحديث نبي يتناغروت አለ እንደ والله ያለው አላህ በባሪያው ተውበት እጅግ ይደሰታል ከዛ ሰውዬ የበለጠ ከእንሰሳው ላይ የወደቀው እልም አለ በረሃ ወደ ኋላ ይመለስ አይደርስም ወደ ፊት አይደርስም መጠጡም ምግቡም እግመሉ ላይ እንዳለ አመለጠችው እንሰሳው ላይ እንዳለ አመለጠችው ነጠቀችው ሄደ ተስፋ ቆረጠ በቃ እንግዲህ ሞቴን ልጠብቅ ብሎ ዛፏ ስር ደገፍ ብሎ ባለበት ሰዓት መጣች አገኘ ያለ አየ አንን ተመለከተ
اللهم أنت عبدي وأنا ربك أخطأ من شدة الفرح በጣም ከመደሰቱ የተነሳ ማለት ነው ጌታዬ ሆይ አንተ ባሪያዬ እኔ ያንተ ጌታ ነኝ አለ وصف نفسه بأنه رب الله ለአላህ ራሱ እንዲህ ጌታ አድርጎ ገለጸው ተሳሳተ በቃ ለምን በጣም ፍልክ ልክ ከማለቱ የተነሳ አላህ ከዚህ በላይ ይደሰታል ነብዩ አለይሂ ሰላቱ ወሰለም ያ አላህ ይህንን ሸይኹል እስላም ኢብኑ ተይሚያ እንዲህ ብለው ጠቆሙ ምን አሉ ወልፈረሁ አሉ انما يكون بحسن المحبوب አንድ ደስታ የሚባል ነገር አለ ደስታ በባህሪው ምንድነው ደስታ የሚባል ነገር አንድ ሰው የሚደሰተው ወደ ሰው ብታመጣው በምንድነው የሚወደውን ነገር ሲያገኝ ደስ ይለዋል ወፈይ ነው የሚለው አይደል አዎ እንደዛ ነው አዎ ወልፈረሁ ደስታ ማለት انما يكون بحسن المحبوب የሚወዱትን ማግኘት ነው አዎ ስለዚህ አለ والمذنب كالعبد الآبق አንድ ወንጀለኛ ባሪያ አንድ ወንጀለኛ የአላህ ባሪያ አንድ ወንጀለኛ ባሪያ ልክ ከጌታው እንዲያመለጠ እንደኮበለለ ባሪያ ቢጤ ነው አሉ ኮብሎ ሄዷል ወንጀለኛ ከጌታው ኮብሏል ሚመውላ አልፈረምን ከሱ ሸሽቶ እልም ብሎ እንደጠፋ ባሪያ ነው አሉ ይሄ ወንጀለኛ ባሪያ فاذا تاب ሲተወበት فهو كالعائد الى مولاه والى طاعته ወደ ጌታው እንደተመለሰ ባሪያ ቢጤ ነው ባሪያ አመለጠ ሄደ በቃ ወይ ከሰርኩ ሄደ ማለት ነው ተላላ አንተ የዱንያውን ነው የምነግርህ ህዝብ ልክ ሲመለስልህ በቃ እንደዚህ ተሳስቼ ነበር አጥፍቼ ነበር ተመልሻለሁ ድጋሚ አልሸሽም ይሄውና ብሎ ሲመጣልህ ደስ ይላል አዎ ይሄውን ዓለማዊ ላይ እንደዚህ ነው አዎ ስለዚህ አላህ Subhanahu Wa Ta'ala የጠፋ ባሪያው የባከነ ባሪያው ወደ ጧዓው ወደ ታዛዥነቱ ወደ ጌታውን ወደ ማምለክ ሲመለስ አላህ Subhanahu Wa Ta'ala ይደሰታል ይሄ ነው አንዲት ልንገራችሁና ይበቃል ተውባ ወላሂ በጣም ትልቅ ነገር አለው ብዙ ቦታ ላይ እንደተመለከተነው ማለት ነው አዎ ተውባ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب يتملس سكر يقدلت يسرى يتلاي حاتيات يسرى من تنبروا النار من أنا مجرش على آيات سيقواتوا إلا من تاب يتملس سكر وآمن يأمن وعمل عملا صالحا ملكا مسرى يسرى سكر لو يضاعف له العذاب يوم القيامة ويخلد فيه مهانا يتملس سكر يوارد بكتات يزوتر الأزام مكناتهم شركم كفرم تأمروا كهالا جمروا يتتكسالنا أن فأولئك النزي يميتوبتوا دمنا فأولئك يبدل الله سيئاتهم حسنات النزحات يعطوشاتهم ودي ملكان يكأير الله جوال وكان الله غفورا رحيما الله مهلا تسفين أزان يروحون وعلا تملكتوا إيو ودي حسنا يكأير الله جوال سيئاتهم على الزيه لاي أهل العلم ሁለት አይነት ገጽ አላቸው ሙፈሲሮች ሲናገሩ القول الأول يمجمروا يبدل الله سيئاتهم ማለት أن يبدل سيئات التائب حسنات يوم القيامة የቂያማ ቀን ሰይአቸው ወደ ሐሰና ይቀየርላቸዋል እንግዲህ የገደለው ሐሰና የሰረቀውም ሐሰና የሰበቀውም ሐሰና መልካም ሆኖ ይመዘግብለታል ያ አላህ وذلك لأن هذا المسيء እንዴት ሊሆን ቻለ እንዴት ሰይአው መቀጣቱ ይቅር እንዴት ወደ ሐሰና እንዴት ይቀየርለታል ከተባለ هذا المسيء التائب يعطفي توبتኛ كلما تذكر ما مضى ندم واسترجع واستغفر فينقلب الذنب طاعة بهذا الاعتبار علماء ሲገልጹት ማለት ነው ይህ ኃጢአተኛ ኃጢአቱን ባስታወሰ ቁጥር ያን ቀን እኮ እንደያደረኩኝ ያን ጊዜ ይህን አድርኩ አስተግፍሩላህ ወአቱቡ ኢለይ እያለ በተመለሰ ቁጥር ያሰያው ወደ ሐሰና ይቀየርለታል وينقلب حسنة في صحيفته صحيفه ላይ ሐሰና ሆኖ ይቀየርለታል كما ثبت في السنة حديث ላይ አለ وصحت به الآثار المروية عن السلف ከሰለፎቻችን መጥቷል ያዚህ قال الشوكاني رحمه الله تعالى وبه قال جماعة من الصحابة ومن بعده بزوجهم بلوان عندهم مسلنا لحديث لا يهو እንደዚህ ጸድቋል من حديث أبي ذر رضي الله تعالى فيما رواه إمام مسلم
إني لأعلم آخر أهل الجنة نبي عليه الصلاة والسلام እኔ የጀነት የመጨረሻውን አውቃለሁ دخولا للجنة ጀነት የሚገባ የመጨረሻ واخر اهل النار خروج منها የመጨረሻ ከጀሃነም የሚወጣ መጨረሻ ከጀሃነም የሚወጣ መጨረሻ ጀነት የሚገባ رجل يؤتى به يوم القيامة የቂያማ ቀን ይሰውየ ነው አሉ ይመጣል አሉ ይሰው ከጀሃነም ወጥቶ ሁሉም ወደ ጀነት ገብቶ መጨረሻ ላይ ከጀሃነም የሚወጣው መጨረሻ ከጀሃነም የሚወጣው መጨረሻ ሰው ሁሉ ገብቶ ካለቀ በኋላ ጀነት የሚገባው መጨረሻው ሰው ሱብሃንአላህ يوم القيامة ይመጣና فيقال ይባላል اعرض عليه صغار الذنوب ትልልቁን ሳይሆን ትንንሽ ኃጢያቱን አሳዩትማ ይባላል ስሙማ ያ ዒባደላህ ስሙማ እስኪ اعرض عليه صغار الذنوب ትንንሽ ወንጀሎችን አሳዩት እስኪ ይባላል ወርፈዑ عنه كبارا ትልልቁን ተውና ትንንሹን አሳዩት ይባላል فتعرض عليه صغار الذنوب ያሉ ነብዩ ትንንሽ ወንጀሉ ይቀርብለትና ያያቸዋል فيقال عملت يوم كذا በዚህ ቀን ሰርተሃል كذا وكذا 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 ይባል ይሄን ሰርተሃል ይሉታል وعملت يوم كذا በዚህ ቀን ደግሞ وكذا በዚህ ቀን ደግሞ كذا وكذا ይሄን ሰርተሃል ይሉታል ይሄን ሲባለው فيقولون نعم አዎ ሰርቻለሁ ይሄንን አዎ ይላል لا يستطيع أن ينكر ምክንያቱም መቃወም አይችልም ማስተባበል አይችልም እዛ وهو مشفق من كبار ذنوبه ቢያሰቀው እነዚህንማ አዎ ይላል ይቻልልች የምትታየው ትልቁ ይመጣበታል ትዝ ይለዋል وهو مشفق ተጨንቋል ፈርቷል من كبار ذنوبه አምቶ አረቡ عليه ትልቁ ቢመጣ ምን ሊውጠይናውን በትንሾቹ እንደዚህ ሆኖ እያለ ስጋት ላይ ባለበት ሰዓት فيقال له እንዲህ ይባላል አሉ ነብዩ فإن لك مكان كل سيئة حسنة በእያንዳንዷ በኃጢአት ቦታ ሐሰና ይኖራል ይባላል ስሙማዩ በእያንዳንዱ ኃጢአት ይሄ ያለ አይደል ኃጢአት በእያንዳንዷ ሰይአ በእያንዳንዱ ኃጢአት ቦታ ሐሰና አለልህ ይሰጣል ይባላል የዛን ሰዓት ፈይቁል ይላል ረቢ ጌታዬ ወይ ቀዲ አምልቱ አሻ ሌላም ኃጢአት ብዙ ሰርቻለሁ لا أراها هنا أمارة ብዙ ወንጀል ሰርቻለሁ ያ ሁሉ ወንጀል የተገባ ይላል ሊቀየርልህ ነው ሲባል فلقد رأيت رسول الله صلى الله عليه وسلم أبو ذر من ይላሉ በእርግጥ መላእክተኛውን አየኋቸው ضاحكا ፈገጋሉ حتى بدت نواجذه ክራንቻ ጥርሳቸው እስከሚታይ ድረስ ፈገጋሉ ነብዩ አለይሂ ሰላቱ ወሰለም ገረማቸውና የሰው ነገር ማለት ነው ሌሎቹ ደግሞ አኺራ ላይ ሳይሆን እዚሁ ዱንያ ላይ ሰይአት ሲሰራ የነበረ ወደ ሐሰና ፍላጎቱ መልካም ወደ መስራት ይቀየራል ማለት ነው ብለው በዚህ የሚመጣሉ ያንኛው ግን እንደው ያ አላህ Subhanahu Wa Ta'ala እዝነትም የሚያሳየው ያ አላህ እዝነትም ሰፊ ነው ከመሆነ አንፃር ለባሮቹ አላህ Subhanahu Wa Ta'ala ከሰጭነቱና ከለጋስነቱ አንፃር ስናየው ሰይአቸው ወደ ሐሰና ይቀየራል ዛሂር ነው ባይሆን ሹሩጦች አሉ እነዚህ ብዙ ጊዜ በተደጋጋሚ የምንናገራቸው ናቸው አንደኛ ወደ አላህ Subhanahu Wa Ta'ala ለመመለስ አነደም መጸጸት መቆጨት ነገርን አለማድረግ ማለት ነው ሁለተኛ ላለመመለስ መወሰን ሶስተኛ ከኃጢያቱ ነቅሎ መውጣት አራተኛ ኢኽላስ አምስተኛ ተውባ ተቀባይነት በሚያገኝበት ሰዓት ገርገራ ሳይመጣና ፀሐይ በመግቢያዋ ከመውጣቷ በፊት ማከናወን ይህንን በተመለከተ በዚህ መልክ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል الله كلنا من نتقم الله يا رجال بهذا القدر يكتفي السلام عليكم ورحمة الله وبركاته عفوا